ትዕይንቱ ለሁለት ዓመታት በተሳሳተ ሕክምና ምክንያት ኮማ ውስጥ ገብቶ የቆየውን የሻውዦን ሁኔታ እያስቃየን ይጀምራል። ከሁለት ዓመት በኋላ ወደ ራሱ ሲመለስ ፊት ለፊቱ ጓደኛውን ሉዊን ያገኘዋል። ሉዊ በተደጋጋሚ ስላደረገው ነገር ይቅርታ ሲጠይቀው፣ ሻውዦ ግን በተረጋጋ ሁኔታ ዳግመኛ መንቃት በመቻሉ ብቻ አመስግኖ ሳይናደድበት አለፈው። የዚህ ሁሉ ህመሙ መንስኤ የሆነው ሉዊ ሻውዦን ወደ ተሳሳተ ሕክምና ይምራው እንጂ እሱ ላይ ሆነ ብሎ ጉዳት ለማድረስ አቅዶበት ያደረገው ነገር አልነበረም። በተደጋጋሚ በሚያስቸግረው የማጨስ ሱስና ስራ አጥነቱ ምክንያት ገርልፍሬንዱ ጥላው ስትሄድ ጓደኛው ሉዊ ከዚህ ሱስ እንዲገላገልና እሷንም እንዳያጣት በሚል ወደ ጭንቅላት ሕክምና እንዲሄድ ያደርገዋል። ነገር ግን ያከመው ዶክተር ህጋዊ ፈቃድም ሆነ ልምድ ስላልነበረው ሻውዦ በከፍተኛ ጉዳት ለ2 ዓመት ኮማ ውስጥ ይቆያል። አሁን ላይ ከነቃ በኋላ በተደረገለት ሕክምናም ዶክተሩ ለጓደኛው ሉዊ አሁንም ቢሆን ጭንቅላቱ ከፍተኛ በሚባል ደረጃ እንደተጎዳና ውስጣውን ለመመለስ ቢሞክሩ ረጅም ጊዜን ቢወስድባቸውም እንኳን ሊድን እንደሚችል ይነግረዋል። ለ1 ዓመት ሕክምናውን ከተከታተለ በኋላ ወደ ውጪ መውጣት ሲጀምር ግን አንድ ግር የሚል ነገር ራሱ ላይ ማስተዋል ጀመረ። በሆነ አጋጣሚ ቢጫ ከለርን በተመለከተ ቁጥር ሁሉም ሰዎች የሚታዩት ቢጫ ዳክዬዎች ሆነው ነበር። ቢጫ ከለር ላለማየትም ቀይ መነጽር ገዝቶ ሁኔታውን ለመቆጣጠር ሞከረ። እንዲህ እያለ ራሱን ከሁኔታዎች ጋር እያለማመደ በአንድ ካምፓኒ ውስጥ ተቀጥሮ መስራት ጀመረ። በአንድ አጋጣሚ ግን በህይወቱ ሁሉ አስቦት የማያውቀውን ቦታ ሊያገኝ የሚያስችለው ጥያቄ ቀረበለት። የካምፓኒው ሲኢኦ ወደ ሻውዦ ቀርበው እዚህ በነበረበት ጊዜ እጅግ ጠቃሚ የሆኑ ለውጦችን እንዳመጣና በዚህም የመሪነት ቦታውን ይዞ እንዲያስተዳድር ጠየቁት። ነገር ግን እሱ በመልካም ሁኔታ አልተቀበለውም። ጓደኛው ሉዊ ማታ ላይ አግኝቶት ወደ ቤት እየሸኘው ያለ እንኳን ደስ አለህ ሲሎም በየሄድኩበት ቢጫ ዳክዬ እያየው እንዴት አንድ ድርጅት መምራት እችላለሁ ብሎ ውስጡ ያለውን ስጋት አካፈለው። ሉዊም ራሱን እንዲፈትንበት በማለት አንድ ፕሮጀክት እንዲያስተዳድር እድል አቀረበለት። በነጋታው ቦታው ላይ ሲገኝም ሉዊ አንድ የማስታወቂያ ኤጀንሲ እንዳለና አሁን ላይ እሱን ማስተዳደር ስለማይችል የእሱን ቦታ ተክቶ እንዲይዝለት ይነግረዋል። ሀሳቡን ተቀብሎ ከሁሉም ሰራተኞች ጋር ካስተዋወቀው በኋላ ወደ ቀጣይ ስራቸው ያመራሉ። ስራው የምግብ ዝግጅት ላይ ያተኮረ ስለሆነ ሁሉም የጆን ኤን ያበሰለችውን ምግብ አይቶ ይሄ ይዘት ተወዳጅ እንደሆነና እሷ ስላበሰለችውም ጣፋጭ እንደሚሆን ይነግሩታል። ሻውዦም ምግቡን ለመቅመስ ቦታው ላይ ሲቀመጥ ያሳየው ሪያክሽን አዝናኝ ስለነበረ በብዙዎች ዘንድ ተቀባይነትን አገኘ። የተለቀቀውን ቪዲዮ ሲያይም ለጓደኛው ለምን እንደዚህ እንዳደረገ ሊጠይቀው ሲደውል ስልኩን ሊያነሳለት አልቻለም። ነገር ግን ስራውን ከመተው ይልቅ ቀጥሎበት ቀጣዩ ቀረጻ ላይ ሲገኝ ግን ልክ ቦታው ላይ እየሄደ እያለ ቢጫ ጃኬት የያዘ የዕቃ አቅራቢ ሰው ሲመለከት የነበረበት የአእምሮ ህመም አስነሳበት። በመሃል ግን ጆናይን ስትጠጋው ያ የዳክዬው እይታ ሁሉ ጠፋለት። በስራቸው ላይ ያለም ጭምር በጭንቅላቱ የሚታየው ቢጫ ዳክዬ በያውም ግን እሷ ጋር ስለነበረ ምንም አይነት ነገር አልተፈጠረም ነበር። ስራቸውን ጨርሰው ወደ ቤት ሲመለሱ እየሸኘችው ስለ ስራቸው ብዙ ነገር ተለዋወጡ። ጥሩ ጊዜን አሳልፈውም ተለያዩ። በነጋታው ጓደኛውን በአጋጣሚ ሲያገኘው ለምን እንደዛ እንዳደረገበት በመጠየቅ ይቆጣው ጀመር። ሉዊ ግን ይህንን ያደረገው ለካምፓኒው ሲኢኦነትን እንዲለማመድና በተጨማሪም ከጆን ጋር እንዲቀራረቡ ለማድረግ እንደሆነ ገለጸለት። ይህንን ሲሰማም ወዲያውኑ ራት እንዲበሉ ጠየቃት። ቀለል ያለና ጥሩ ቦታ ሆነው እያወሩ እያለ በመሃል የመጡት የነበሩት ዳክዬዎች አለመኖራቸውን ማስተዋል ቻለ። ለምን እንደሆነ ባይረዳውም ግን ከዚያ የአእምሮ ህመሙ ለመዳን መፍትሄው ያለው እሷ ጋራ ብቻ እንደሆነ ተሰምቶታል። ከዛን በኋላ በስራም ሆነ ለብቻቸው አብረው ጊዜ ማሳለፍና መዝናናትን ጀመሩ። ቀስ በቀስ በደንብ እየተቀራረቡ የመጡት ጓደኛሞቹ በአንድ አጋጣሚ መንገድ ላይ ተገናኝተው እየተራመዱ ከመጡ በኋላ ጆን ኤን ስሜቷ ክፉኛ ይጎዳል። ይህንን ያላስተዋለው ሻውዦ ቤት ውስጥ ከገቡ በኋላ ምግብ ያበስልና ይሰጣታል። ስታለቅስም ያያታል። ምናልባት ቅመም በዝቶበት እንደሆነ የተከፋችው ሲጠይቃት ምግቡ በጣም እንደሚጣፍጥና በዛ ምክንያት እንዳልተከፋች ትነግሯለች። እሱም እየተኩራራ ከአንድ በጣም ልዩ ቦታ ከሚሰጠው ሰው የተማረው ጥበብ እንደሆነ ይነግራታል። ከቤት ከወጡ በኋላ አንድ ላይ የፍቅር ፊልም ማየት ይጀምራሉ። በመሃልም ጆን ኤን እንዲስማት ትጠይቀዋለች። ልቡ በፍጥነት መምታት የጀመረው ሻውዦ ግንኙነታቸው የፈጠነ ቢመስለውም ግን የሚወዳትን ለመሳም እድሉ እንዳያመልጠው ሲብሰለሰል ጆን ኤን እየቀለደችበት እንደሆነ ትነግረዋለች።
ከቀናት በኋላ ሻውዦ ሙሉ በሙሉ የኤጀንሲው አባል አድርገው የቆጠሩት ሰራተኞቹ በአንድ ትምህርት ቤት ውስጥ ቀረጻ እንዳለው ይነግሩታል። ቦታው እጅግ እንደሚያምርና የጆንአን ምርጫ እንደሆነ ይነግሩታል። ምናልባት አብሬያት ተምሬ ይሆን የሚለው ሐሳብን እያብሰለሰለ በጉጉት ወደ ቦታው ይሄዳል። በሚቀረጹበት ጊዜም የተናገረው ጽሑፍ እየጠፋበት ዘና እንዲልና ከማስታወስ ይልቅ ራሱን ሆኖ እንዲተውን እየነገረችው በጥሩ ሁኔታ መስራት ጀመሩ። በመሃልም ስለ ላምና ጦጣ ቀልድ እንዲነግራት ሲያዙት እያዝናናትና እያወራ ሙሉ በሙሉ በኮንፊደንስ መስራት ጀመረ። ሁሉም ከጨረሱ በኋላ ስለሰራው ስራ ሲያመሰግኑት፣ እሷ ግን ከሁሉም ተነጥላ በዚህ ቦታ ላይ ስለተሰማት ስሜትና ስለመጣባት ትውስታ እያሰበች ቆየች። እዛ ያለው የስራ ሁኔታና ከነሱ ጋር ያለው ግንኙነት በራስ መተማመኑን ስለገነባለት በመጨረሻ በካምፓኒ ውስጥ የተሰጠውን የሲኢኦነት ስራውን ለመቀበል ወሰነ። በቦታው ላይ ተገኝቶ ባደረገው ንግግርም ካምፓኒውን ባለበት የትልቅነት ደረጃ ማስቀጠል ብቻ ሳይሆን ከዚያም በላይ ከፍ ያለ ቦታ ላይ እንደሚደርስ በጥሩ ንግግር አስደሰታቸው። አሁን ላይ የቅርብ ጓደኞቹ የሆኑት የኤጀንሲው ልጆች ማታ ላይ ተገናኝተው ስኬቱን አንድ ላይ ሆኖ አከበሩለት። በእሱ የደስታ ቀን ላይ ግን ከዚህ ድብልቅልቅ ካለው ስሜቱ ያወጣችው ጆንአን ለሁሉም ከዚህ በኋላ በዚህ ስራ ላይ እንደማትቀጥል በግልጽ አስረዳቻቸው። እሷን ለማስቀረትም ሆነ ለምን ለማለት ህይወቷ ላይ ቦታ የለኝም ብሎ ስላሰበም ዝም አላት። አብረው ወይን እየጠጡ ጆንአን እሱን ስትመለከተው ስራዋን ብቻ ሳይሆን በጣም የምትወደውን ሰው እያጣች እንደሆነ ስለተሰማት በጣም ተከፍታለች። ከተለያዩ 2 ወራት አለፉ። ሻውዦ በሱ ቢሮ ውስጥ ያለውን አድቨርታይዚንግ ስራ ሁሉ ይሰራበት ለነበረው ኤጀንሲ በመስጠት አብረው ብዙ ስራን ሰርተዋል። ለሻውዦ ግን የህይወቱ አንድ አካል የሆነ ነገር ተቆርጦ የወጣ ያክል ይሰማዋል። ስለ ጆንአን ከሷ ጋር ስለነበረው ነገር ይበልጥ እያሰበ ሲመጣ በድንገት በአእምሮ ህመሙ ምክንያት የረሳቸው የድሮ ትውስታዎችን ማስታወስ ጀመረ። ጆንአን አሁን ያገኛት ሴት ሳትሆን በሱሱ ምክንያት ያጣት የድሮ ገርልፍሬንዱ ነበረች። አሁን ላይ አብረው ያሳለፉት ጊዜ፣ ሰርቶ የሰጣት ምግብ፣ ራት የበሉበት ቦታ፣ በትምህርት ቤት ውስጥ ለቀረጻ ብለው ያወሩት ነገር ሁሉ ከድሮ ካሳለፏቸው ታሪኮች ውስጥ የነበሩ ናቸው። አብረው ሃይስኩል እየተማሩ እያለ የምርቃታቸው ዕለት ማታ ጆንአን በጣሪያ ላይ ብቻዋን ተቀምጣ ያያታል። ብቻዋን ለምን እንደሆነችም ሲጠይቃት ቶሎ መልስ ባትሰጥም ግን ቀስ በቀስ ስለ ላምና ጦጣ ቀልድ እየነገረ እያሳሳቀ ያዋራት ጀመረ። በነጋታው ተገናኝተውም ሻውዦ ወደ ቤት ሲያደርሳት ይበልጥ ተግባቡ። አብረው የተሳካላቸው ዩቲዩበር መሆኑን ይፈልጉ ስለነበረ ሁለቱም አብረው ለህልማቸው ለፍተዋል። ነገር ግን አልጋ ባልጋ የሆነ መንገድ አልነበረም። ሻውዦ በመሃል ስራው እየበዛበት ባለው ጫና ምክንያት ቀስ በቀስ ሲጋራ ማጨስ ወደ ሱስ ውስጥ መግባት ጀምራል። እንዲያቆም ስትነግረውም እሷ አንድም ቀን ተረድተው እንደማታውቅና ሲጋራ ማጨሱ የሱ እንጂ የሷ ጉዳይ እንዳልሆነ በመጮህ ይነግራታል። እውነታ ግን ሁሌም ቢሆን ቀድማ ቤት ገብታ እሱን ለመስማትና ለማገዝ የምትዘጋጀው ብቸኛዋ ሴት እሷ ነበረች። ያልተረዳው ሻውዦ ግን እየጠጣና እያጨሰ እየተዝናና ስራውንና እሷን ችላ ማለትና መራቅ ጀመረ። በመጨረሻም ነገሩ እንደሚባባስ የገባት ጆንአን መለያየት እንዳለባቸው ወስና ጥላው ሄደች። ሊያቆም ቢታገልም ያልቻለው ሻውዦ አንድ ቀን ጓደኛው ሉዊ የአእምሮ ሕክምና እንዲያደርግ እስከነገረበት ጊዜ ድረስ በሱሰኝነቱ ቀጠለበት። በመጨረሻም በገጠመው የጭንቅላት ውድመት ለ2 ዓመት ኮማ ውስጥ ገባ። ጓደኛውም ከዚህ ሁሉ ምስቅልቅል የምታወጣው እሷ እንደሆነች ስላመነበት አብረው ትውስታውን ለመመለስ ወሰኑ። አሁን ጥላው ከሄደች በኋላ የራሷ የስናክ ንግድ ያላት ጆንአን አዲሱን ጣዕም ለማስተዋወቅ በተዘጋጀው ዝግጅት ላይ ተገኝታ ንግግር እያደረገች ነበር። በዛኑ ሰዓት ሻውዦ ድጋሚ እሷን በማጣቱ ራሱን እየወቀሰና እየተብሰለሰለ ሳለ አብሮት የሚሰራው ሃያን በስልኩ እያደረገች የነበረውን ንግግር አሳየው። ተስፋ ባለመቁረጥም አገኛታለሁ ብሎ ቦታው ድረስ ለመድረስ ቸኮለ። ነገር ግን ንግግሯን ጨርሳ ከመድረክ ወርዳ ስለነበረ የት እንዳለች ለማወቅ አልቻለም። በመጨረሻም ያለውን አንድ እድል ተጠቀመ። በዛ የነበረውን ማይክ በማንሳት ጆንአንን ጠራት። ይህን ልትረሳውና ካሜራዋ ሊጠፋ የማይችለውን ድምጹን መኪናዋ ውስጥ ሆና ስትሰማው ወዲያውኑ እንዳስታወሳት ተረዳች። እሱ እዛው ላይ ሆኖ ስሜቱን እየተናገረ እንዳለ አጠገቡ መታ ቆመችና በአትኩሮት ትመለከተው ጀመር። ሲያያት ስለተመለሰችና አብራው ስለነበረች አመሰገናት። እሷም የተሻለ ሰው ለመሆን ጥሩ ስለነበረ አመሰገነችው። ሁለቱም እንደገና እንደ አዲስ በፍቅር ተጣመሩ።